አሁን ላይ ያሉ የተለያዩ የትዳር ግንኙነቶች ወይም ደግሞ በሪሌሽንሺፕ ላይ ያሉ ግንኙነቶች በሙሉ በጣም በሚገርም ሁኔታ ነው የምላችሁ ወንድ ልጅ የሚጎዳበት፣ ወንድ ልጅ በአስተሳሰቡ በአይምሮ በጣም በስትረስ የሚኖርበት ጊዜ ላይ ነው ያለነው። ሴቶች በጣም ብዙ ጊዜ ነው የምላችሁ በጣም ብዙ ጊዜ እንደተጎዱ ብዙ ነገሮች እንደጎደለባቸው አክት ያደርጋሉ። ግን ብዙ ሴቶች እያንዳንዷን ነገር አስልተውና በከማጋ በሆነ ህይወቴን መኖር እችላለሁ የሚለውን ብቻ አስልተው ይገባሉ እንጂ ወደ ትዳር የትኛዋም ሴት የመውደድ ወይም ደግሞ የፍቅር ስሜት ተሰምቷት ወደ ትዳር ህይወት ውስጥ አትገባም። ስለዚህ ወንዱ ሊገባው ያልቻለው ነገር ይሄ ነው። ብዙ ወንዶች በአጭር ጊዜ ውስጥ በተገናኙ በተወሰነ ጊዜያት ውስጥ ካልተጋባን እያለች ብዙ አይነት ጥያቄዎች ስለምታቀርብለት እሷን ለማስደሰት በሚል እንደዚህ አይነት ህይወት ውስጥ ለመግባት ይሞክራል። ግን በጣም ብዙ ወንዶች ራሳቸውን እንደሚያጡ ነው የምነግራችሁ በዚህ አይነት ሂደት ውስጥ እና በጣም ብዙ ጊዜ ወንዶች ሴቶቹ እንደተጎዱ ወንዶች ደግሞ እንደ ጎጂ ተደርጎ ነው የሚታየው። ግን እያንዳንዷ ሴት ከምታገኘው ጥቅም አንጻር አንተ ህይወት ውስጥ መታ ልትገባ ትችላለች እንጂ የትኛዋም ሴት ዝም ብላ አንተን ስለወደደች ስላፈቀረች የምትገባበት ህይወት የለም። የትዳር ህይወት የለም። ትዳር በዚህ ሰዓት አሁን ያለው ጥቅምና ጥቅም ብቻ ነው። ወንዱ ጥቅሙን አይቶ ላይገባ ይችላል፣ ወዷት ሊሆን ይችላል። የሚወዳትም ደግሞ እሷ እንዲወዳት አድርጋ ስለምትሰራ ነው። ብዙ ጊዜ ላይ በቃ በዚህም እየተንከባከበች ምን እያለች የተለያየ ፍቅር ልታስይዝ ትችላለች እንጂ ሴት ልጅ አንተን የምትወድ ሴት የለች። በወንድነት ወዳ ካንተ ጋር ትዳር መስረታ ለመኖር የምትፈልግ ሴት የለችም። እያንዳንዷ ሴት ትዳር ለመያዝ የምትጣደፍ ሴት ካንተ የምታገኘው ጥቅም ብቻ ስላለ ነው አንተ ጋር መታ የምትሯሯጠው። ስለዚህ ወንዶች ማወቅ ያለባችሁ ነገር ምን መሰላችሁ? ሁሉም ሴቶች ይወዷቸዋል ማለት አይደለም። የትኛዋም ሴት ደግሞ የሆነ ጊዜ ላይ እንደምትከዳህ ነው የምነግርህ። ሴት ልጅ ተንከባክበ የምትዘልቁ አይደለም። የእሷን ፍላጎት አሟላለሁ ብሎ መሯሯጥ ራሱ ወደፊት ዋጋ ሊያስከፍል እንደሚችል ነው እየነገርኩ ያለሁት። ስለዚህ ወንዶች ማድረግ ያለባችሁ ምንድነው? ከናንተ ጋር ተጋግዛ ህይወታችሁን ለመቀየር አብራ ዝቅ ስትል አብራ ከፍ ለማድረግ የምትንቀሳቀሰን ሴት መፈለግ እንጂ ቁንጅናዋን አይተህ ወይም ደግሞ በወሲብ ግንኙነታችሁ በጣም ደስተኛ ሆነ ካላገባውሽ ብለህ የምትጨቀጨቃት ሴት ወደፊት ህይወትን ዋጋ ታስከፍላለች። እንደዚህ አይነት ሴቶች ለትዳር አይሆኑ። ለትዳር የሚሆኑ ሴቶች ተናግሬያለሁ። ለትዳር ብዙ ጊዜ የሚሆኑ ሴቶች በጣም ጨዋነታቸውም እንዳለው ነው። ግን በችግር ሰዓት ላይ ብቻ ልታግዝ የምትችል ሴት ናት። በዚህ ሰዓት የፈለገ መልኳ የፈለገ ይሁን ሼፓ የፈለገ ይሁን ግን ችግር ሰዓት ላይ የምታይ ሴት ብቻ ናት አስፈላጊ ሴት የምትሆነው በዚህ ሰዓት። ስለዚህ ወንዶች የምነግራችሁ ነገር ቁንጅና አይተህ ወይም ደግሞ በተለያየ መንገድ ከሷ ጋር የነበረ የውጣ ውረድ አስደስቶ ወደ ትዳር ህይወት የምትገፋው ህይወት ዋጋ ያስከፍላል። ምክንያቱም እሷ ሁሉንም ነገር አስልታ ነው ወደ አንተ ህይወት የምትመጣው ብያለሁ። ዝም ብላ የምትመጣ ሴት የለችም። ነገሮችን አይታ አገናዝባ ይሄ ልጅ ወደፊት እንደዚህ ሊሆን ይችላል የሚለውን ነገር አይታ ትመጣለች እንጂ ፍቅር የሚባል ነገር የለም። አትወድህም። የምትወድ ሴት የለችም። ወንድም አለም ተጠንቀቁ። እና ደግሞ ከዛ በመቀጠል የተለያዩ አይነት ርዕሶች አሉ ጭንቅሎ ቻናል ላይ አዲስ በዩቲዩብ ቻናል ይሄው መጥቻለሁ። ዛሬ እንደምታዩት ይሄ የመጀመሪያ ቪዲዮአችን ነው። ላይክ አድርጉ፣ ኮሜንት አድርጉ፣ ሼር እያረጋችሁ ከዛ ቻናሉ እንዲያድግ እንድታበረታቱ ጠይቃለሁ። በቲክታክ የምታውቁት ጭንቅሎ ቻናል በዩቲዩብ መተናል። ከዚህ በኋላ በብዙ ቪዲዮዎቻችንን ዩቲዩብ ላይ ነው የምንገናኘው። ስለዚህ ዩቲዩባችንን አበረታቱ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በሰፊው በተለያዩ አይነት ርዕሶች በእንደዚህ አይነት ቪዲዮ እመጣለሁ። ለዛሬው ይመቻችሁ። መልካም ቀን።